አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም። ረመዳን ሙባረክ። እንዴት ነው ስራው? አሪፍ ነው። እኔ ጋር ሁሉ ሰላም አልሐምዱሊላህ። እና እንዴት ነው አረብ ሀገር ስራ እየታገላችሁ ነው? እኔ ጋር በጣም እኔ እንጃ ብቻ ምን ልበላችሁ። ብቻ አልሐምዱሊላህ ለሁሉም ነገር ያው ከሀገር አይሻልም ሽን ጊዜ ቢሆን። አሁን ይሄን ሁሉ ክላስ ላጸዳ ነው። እኔም ማጸዳው ቦታ መቼም አላጣምና ለራሷ ለጥ ብላ ለኔ ግን ይሄንን አዚ ቀን መተኛት የለ ወላሂ። ብቻ ግን አረብ ሀገር ላይ 1 አመት ቢሆን ረመዳን ምን ልንሆን ነበር? እኔ አልመጣም ነበር አረብ ሀገር። እንዴ ይቅርብኝ እንጂ ብር ነው የታባቱ። አሁን ራሱ መሮኛ አውዝ ቢላ ሰላተ ምሰግድ በትግል ጾም ብቻ አልሐምዱሊላህ ለሁሉንም ነገር እና ያው መታገል ነው። እኔስ ብቻ በቀን እረፍት የሚሰጡ በጣም ደስ ይላሉ በአረቦቹ ማለት ነው። እኔ ግን የለ ዜሮ እረፍት የሚባል የለችም። ስራና ስራ ነው በቃ። ማጽዳት ጠዋት ተነስቶ 1 ሰዓት ተነስቼ እስከ ስንት ሰዓት በቃ እስከ 10 ሰዓት ምናምን አካባቢ ከዛ ማድ ቤት መግባት ከዛ በኋላ የአፍጥር ሰዓት ይደርሳል። ከዛ ብቻ ወላሂ እኔ እንጃ ብቻ አረብ ሀገር ላይ ረመዳን በጣም ከባድ ነው። በጣም እንኳንም 1 ወር ሆነ ሀገሬ ከዚህን ቤት ውልቅ ከሀገሬ ጥልቅ ነው የምፈልገው እኔ አሁን የታባቱ እስ መሮኛል ወላሂ። ረመዳን በጣም ነው ደስ የሚለው ኢትዮጵያ ላይ ወላሂ። ብቻ እኔ እንትን ስል በጣም እዚህ በጣም ይከብዳል ወላሂ። ቢስሚላህ ከጾም ጋር ሰላት ራሱ በትግየ ሰላት የሰላት ሰዓት ተረጋግቼ የምሰግድበት አንድችም ነገር የለም። ቢስሚላህ ደግሞ ተመጣጣ ወይ ጣጣ ደግሞ አትብላኝ በዚህ ነው መጣ እና ያው መታገል ነው ውዶቼ። ረመዳን ላይ 2 ሰራተኛ ያለበት ቤት ስራ ብዙ ቤት ካልሆነ አሪፍ ነው። ስራ ብዙ ከሆነ ግን አለቀች። መታገል ነው ከረመዳን ከጾም ብቻ ይከብዳል። አንዱን ሲጨረስ አንዱን እነሱ ለጥ ብለው ሲሉ ኢንሻአላህ እኔም ኢትዮጵያ ላይ እንደዛ ሆናለሁ አይቀርምና ሀሳቤን አሟልቶልኝ ኢንሻአላህ መታገስ ነው ዋና። ትዕግስት ያስፈልጋል ሁሉንም ነገር እላችኋለሁኝ። እና ያው እናንተስ እንዴት ይዟችኋል? ረመዳን ኢትዮጵያ ውብ ነው። ረመዳን ላይ ወላሂ ደስ ይላል ሲመሽ። በነገራችን ላይ ለእነሱም እዚህ ሀገር ላይ ደስ ይላቸዋል ሀገራቸው ስለሆነ። እኔ ግን እንጃ ምንም አልተመቸኝም። ረመዳን ስደት በጣም ኢትዮጵያ ላይ ደስ ይል ነበር። በተለይ በሚመሽበት አፍጥር ሰዓት በጣም ነበር የሚያምረው። እና ያው አብሽራችሁ መታገል ነው መታገስ ነው ይላል። ኢንሻአላህ ቀጣይ አመት ሀገሬ ላይ ነኝ በአላህ ፍቃድ። አይቀርም ያድርሰኝ በሰላም። ወይ ቢስሚላህ አሁን ልጠርግ ነው። ለስልችት ብሎኛል። አሁን ይሄን ስጨርስ ደግሞ ማድ ቤት ማጠብ ልክ እጄን አሳ ቁራይታላ እሱ ነው የሚመስለው። ሁሌም በውሃም መዘፈቅ ያስቀናሉ እነሱ ላይ ምግብ ሰርተው ድስቶቹ ምኑ ማድ ቤት ላይ ያለ ነገር በሙሉ ጣል አድርገው ብቻ ምግብ ሰርተው
ላሽ ወደ ክላሳቸው መግሪብ ሲደርስ አካባቢ ታጥቦ ብዱቅ አድርጎ በቃ ለሰላት ዝግጁ። እኛስ ብቻ አላህ ይሁነን። ወላሂ በጣም ያናድዳል። አልብላ አልጠጣ ያስብላል። እነዚህ ሲታሰብ የታባቱ